ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አባይብ ሰላም ናችሁ? እኔ ያለው ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ለአይነት የሚሆናል አይደለ? ለቁርስም ይሆናል፣ ለራት ሰዓትም ይሆናል። ለአይነት አለ አይደለ? ይሄ ነው አሽፍ የሚባለው ከቺዝ ጋር ምናምን የሚቀርብ የምግብ አይነት የብድንጃን አሰራር ነው ማሳያችሁ። ቀላል፣ ፈጣን፣ ጣፋጭ ምንድነው? ግብአቶችም በጣም ጥቂት ነገሮች ናቸው የሚያስፈልገው። ዋናው የሚያስፈልገው ምንድነው? ይሄ ብድንጃኑ ነው። በአማርኛ በደርጃን ነው ምናምን የሚባለው። ብድንጃኑን እንዴት አድርጌ መጀመሪያ እንዳበሰልኩት ላሳያችሁ። እኔ ይሄ ማሽኑ ስላለኝ እዚህ ላይ አድርጌ አብስያለሁ። ስቲም አድርጌዋለሁ። በቃ በስሏል። ትልልቅ ስለነበር ሰንጠቅ አድርጌ መሀሉን ለሁለት ሰንጥቄ አብስያለሁ። አሁን እንዴት እንደማደርገው አሳያችኋለሁ። ሌትስ ጎ። መጥበሻ ግዬ ዘይት አድርጌያለሁ። ሽንኩርት ይፈልጋል። ሽንኩርት በደንብ ይፈልጋል። ይሄንን ብድንጃን አሁን በማንኪያ እንደዚህ አድርጋል ውለቅ እንደዚህ አድርገን እናወጣዋለን። ፍራስ ይሄ ቅርፊቱ ይጣላል ማለት ነው። ቅርፊቱን ወደዚህ ባላ አያችሁት? በቃ መክተፍም አያስፈልግ ምንም አያስፈልግ። በራሱ ይሄ በስሏል። በቃ እስቲም አድርጌ አብስዬዋለሁ። በስሏል። ከዛ ውሃው እንዲወጣ እናደርገዋለን። እንደዚህ አድርገን አያችሁት? ይሄ ውሃው ይሄ መራር አለው። ስለዚህ እንደዚህ አድርገን ውሃውን እንዲወጣ እናደርገዋለን፣ እንተዋለን ማለት ነው። ሽንኩርቴ እየበሰለች ነው። ሽንኩርቷ እየበሰለች ነው። አበሻም አይደለም በርበሬ ትንሽ እናቁላለዋለን እንዳያቃጥል። ለነሱ ነው ለኔ አይደለም። ስለዚህ አበሻ ስትሆን በርበሬ በፍቅር በርበሬዬ የማትገባበት ቦታ የለችም። ከዛ እንደዚህ ጠበስ ካለ በኋላ ፍልፍል ሮሜና ነጭ ሽንኩርት የፈረንጅ ቃሪያ ማለት ነው። እንደዚህ እንጠብሰዋለን። አያችሁት ውሃው እንዴት እንደሚወጣ? ይሄ መራራ ስላለው ጣዕሙን ያበላሽብናል። ይሄ መራራ ነው። እዚህ ላይ ቲማቲም ግጥም እናደርገዋለን። ፋብሪካ አለኝ። 7 ቅመም፣ ጨው እናዋህደዋለን። ገጥመን ማብሰል። አያችሁት ውዶቼ? ይሄ ውሃው አያስፈልግም። በቃ ጣዕሙን እንዳያበላሽብን በዚህ መልኩ ይሄ በቃ የበሰለ ነው።